ውዶች እንዴት ናችሁ? ይህ ዋና ፖድካስት ነው። ዋና ፖድካስት በልጆች በወላጆችና በባለድርሻ አካላት ዙሪያ የሚሰራ ፕሮግራም ነው። ዋናውን ነገር ዋና ማድረግ ነው። ዛሬ ደግሞ አንድ በጣም የምንወዳቸውን እንግዳ ይዤላችሁ መጥቻለሁ። በጌጃ ቃለ ሕይወት ቤተክርስቲያን ውስጥ ከሚገኘው የመሰረተ ሕይወት ቤተክርስቲያን ትምህርት ቤት ውስጥ በጣም ተወዳጁ በጣም ቀዳሚው ታዋቂው ትጉህ መምህር የሆኑትን መምህር ምትኬ ፍርዴን ይዤላችሁ ቀርባለሁ። አብረን እንቆይ። እንኳን ደህና መጡ መምህር። እንኳን ደህና ቆያችሁ። ሰላም እንዴት ነው? እግዚአብሔር ይመስገን። እስኪ ራሳችንን በማስተዋወቅ እንጀምር። ኦኬ፣ እኔ እንግዲህ ምትኬ ፍርዴ እባላለሁ። የተወለድኩትም በሰሜን ሸዋ መንዝ በተባለ ልዩ ስሙ ሀና ማርያም በሚባል መንደር ነው። እንግዲህ ያው ለትምህርት እንደደረስኩ ወደ ትምህርት ቤት ለሚያስገባኝ ሰውም አልነበረም። ራሴ ትምህርት ቤት ሄጄ ራሴ ተመዝግቤ ደብተር እየለመንኩ እስከ ተወሰነ አንደኛ ክፍል ምናምን ተማርኩ። የገባሁት የቄስ ትምህርት ቤት አልተማርኩም። ትምህርት ቤት ነው የጀመርኩት እና በዛ አካባቢ እስከ 9ኛ ክፍል ተምሬያለሁ። በመንዝ መሀል ሜዳ በሚባል ትምህርት ቤት ሃይስኩል ነው። እኔ እስከ 9 ተምሬ ነው ወደ አዲስ አበባ የመጣሁት። ወደ አዲስ አበባ የመጣሁትም እዛ ለመማር አቅም ስላልነበረኝ ነው። የሚያስተምረኝ ሰው ስላልነበረ አንድ መምህር ሲመጣ ወደዛ ከአዲስ አበባ ወደዛ ሲመጣ እባክህን እርዳኝ፣ የሚያስተምረኝ ሰው የለም፣ እዛ ትምህርት ማቋረጤ ነው ስለው አይ ቤት እንግዲህ ሳገኝ እነግርሃለሁ ብሎኝ ቤት ሲያገኝ እሱ እዛ ለ1 ዓመት አስተማረኝ። እንደምን ነው የቆየው። ከዛ ወደ አዲስ አበባ ሰበታ ተቀይሮ ሲመጣ አዲስ አበባ ነበር ቤት የያዘው፣ ይዞ ይመጣ። ከዛ ጀምሮ ነው እንግዲህ አዲስ አበባ መኖር የጀመርኩት። በዛሬ እንግዲህ ወደ ስንት ዓመት እንደሆነ አላውቅም። በ1969 ነው የመጣሁት። 1969 ወደ አዲስ አበባ መጣሁ ጥር አካባቢ። ያ ነው እንግዲህ አጀማመሬ። እናመሰግናለን ቲቸር። እንግዲህ ቲቸር ምትኬ ሲነሱ መሰረተ ሕይወት ሲነሳ ቲቸር ምትኬ ቀዳሚው ሰው ናቸውና እስቲ ከመሰረተ ሕይወት ጋር ያሉት ግንኙነት፣ ወደ መሰረተ ሕይወት ትምህርት ቤት እንዴት መጡ፣ የነበረውት ውስጥ ቆይታ ምን ይመስል ነበረ? እንግዲህ እኔ ከዛ ከገጠር ስመጣ ከመንዝ ስመጣ ያገኘው ትምህርት ቤት ሽመልስ ሀብቴ የሚባል ነው። ወደ ገነት ሆቴል አካባቢ እዛ ነው የገባሁት። ከቄራ ልጆች ጋር የተማርኩት። ያን ጊዜ ደግሞ ቀይ ሽብር፣ ነጭ ሽብር የሚባለው በጣም አደገኛው ዘመን ነበር። ሰዎች ይገደሉ ነበር። እኔ ደግሞ ከገጠር ነው የመጣሁት እና ያው ከገጠር ስለመጣሁ ያስፈራሩኛል። እንገድልሃለን፣ እንደዚህ ካላደረግ፣ ልጆችን ፈተና ካላሳለፍክ እንደዚህ እና ብዙ ችግሮችን አይቻለሁ በዛ ጊዜ። ከዛ ከጨረስኩ በኋላ ቀጥታ የገባሁት 4 ኪሎ ነው። 4 ኪሎ ደግሞ ብዙ ችግሮች ገጠሙኝ እና ስኮላር እንትን ለማለት ወጣሁና ስኮላር እየጠበቁ ተመዝግቤ የተመዘገብኩትም በደርግ ጊዜ ነው። እንግዲህ በደርግ ጊዜ ዘመነ መንግስት ስኮላር ተሰጠ ነበር፣ ጀርመን እና ራሽያ። እኔ እንዳጋጣሚ ራሽያ ነበር የደረሰኝ። ሌኒንግራንድ በእንግሊዝኛ የሚያስተምሩ ዩኒቨርሲቲ ነው የደረሰኝ። ኤሮቲክ ቴክኖሎጂ የሚባል ነገር ደረሰኝ። በኋላ ሁሉን ነገር ጨርሼ ሕክምና ሁሉ ታክሜ ጨርሼ ሁሉ ነገር ተዘጋጀ በኋላ አይ ራሽያ ልሄድም ብዬ አቋረጥኩ። ከዛ ደግሞ እንደገና ሌላ ዩኒቨርሲቲ የማገኘው ህንድ ነው። እሱ ደግሞ ወተር ቴክኖሎጂ ነው። እሱም ጋር ሁሉን ነገር ካለቀ በኋላ በመጨረሻ ላይ ይቅርታ አሉኝ። እኛ ሰራተኛ ስለመለክ የግዴታ አንተን መቀነስ አለብን። ተቀነሱ። እንግዲህ ምንም ማድረግ አልችልም። ያን ዕለት ወደ 3 ቀን ምግብ አልበላሁም እና ያው እንግዲህ እግዚአብሔር አልፈቀደም፣ ብዙ እንዲሆን ፈቅዷል ማለት ነው። ከዛ በኋላ እንግዲህ ቤት እያለሁ ተቀምጬ አብዲ የሚባል ሚችንኮ ይሰራ ነበር። አሁን አሜሪካ ነው። አብዲሳ ይባላል። መሰረተ ሕይወት ያን ጊዜ ሂሳብ አስተማሪያቸው ወልዳ መስከረም አካባቢ ነው። እኔ የገባሁት መስከረም 14 ነው 1977 እና እባክህ እዛ አንድ ትንሽ ጴንጤ ትምህርት ቤት አላስተምርም አልኩት። ይሄን ቃል ነው የተጠቀምኩት። አላስተምርም ቢሆን እንኳን አላስተምርም
አይ ግድ የለህም እንደው ቀድሞ ይሆናል ብሎኝ ይዞ መጣ። ተፈሪ የሚባሉ ዳይሬክተር ነበሩ በዛ ጊዜ እና ስምንተኞች እንዳጋጣሚ ስምንተኞች ክፍል አልነበራቸውም። እንደመጣሁ ስምንተኛ አስገቡኝ። ልብስም አልለበስኩም፣ ያው የተማሪ ልብስ ነው የለበስኩት። እና በኋላ ነው ልጆቹ ሲነግሩኝ አይ ዘበኛ ልጠብቀን የመጣህን የመሰለን ያሉኝ። ከዛ ሂሳብ አስተማርኳቸው። ከዛ እንደዛው ለ2 ወር ነበር የተስማማነው የተቀጠርኩት። አይ ልጅቷ መጣች። ልጅቷ ስትመጣ አቶ ተፈሪ አይ ለልጅቷ ሌላ ስራ እንሰጣታለን፣ ሌላ ክፍል እንሰጣታለን፣ አንተ እዚሁ መቀጠል አለብህ ብለው እንግዲህ ከዛ በዚህ ነገር ገብቼ እስካሁን ቆይቻለሁ። 40 ዓመት አስተማርኩ ማለት ነው። ትምህርት ቤት ሳልቀየር እንግዲህ ትምህርት ቤት መቀየር አቅቶኝ አይደለም፣ ብዙ እድሎችም ነበሩ። ብዙ የመቀየር እንደውም ከዚህ የተሻለ ደሞዝም አግኝቼ ነበር። ያ የማስተማር መሰረተ ህይወት ነው ማስተምረው ብዬ እስካሁን ቆይቻለሁ። በጣም ደስ ይላል። ላለፉት 40 ዓመታት ማለት ነው። ለ40 ዓመታት በጣም የሚገርም ነው። በጣም የሚገርም ነገር ነው። ተማሪዎችን በሂሳብና በፊዚክስ ትምህርት ለማስታጠቅ በልዩ ሁኔታ ይሰራሉ። ቲቸር ምትኬ በልዩ ሁኔታ ነው የሚንቀሳቀሱት ይባላልና ከዚህ አንጻር እንዴት ነው የሚገልጹት? እንግዲህ እኔ ሳስተምር ያው ልጆች እንዲይዙልሽ ትምህርት ቤቱ የራስሽ አለሽ ሞቲቬት የምታደርጊው ነገር አለ። አሁን እኔ ምንድነው በሚሰሩት ስራ ፖይንት የሚል አላቸው። ፒቲ ነው የሚሉት እነሱ። ፖይንት ሰጣቸዋለሁ። አሁን ያችን ፖይንት ለማግኘት የማይሰሩት ስራ የለም። 1 ፖይንት ወይ 2 ፖይንት ሰጣቸዋለሁ። በዚህ ምክንያት አሁን ትምህርቱን እንዲወዱት ለማድረግ ጥረት አደርጋለሁ። ሁሉ ተማሪ ይወደዋል ወይ? አይሆንም። ምክንያቱም አንዳንዱ ከቤት ይዞት የሚመጣ ወይም ከጓደኞቹ ይዟቸው ይመጣል። ሂሳብ ከባድ ነው፣ ሂሳብን መቋቋም አትችሉም የሚል በዛ ጊዜ ደግሞ እኛ ትንሽ ጠንከር እናደርገዋለን። ፈተና እንግዲህ ምረት ታውቃለች። ጠንከር ያለ ፈተና ነው የምናወጣው። ብዙ ተማሪ ይወድቃል። ሚኒስትር አሁን ለ8ኛ ሚኒስትር ሲባል አይ እኛ የዚህ ይቅርና የክፍለ ከተማውን እንፈተን ነው የሚሉት። ከኛ ትምህርት ቤት ይልቅ የክፍለ ከተማውን እንትን ይላሉ። ሌላ ጋር ሄደው ግን 1ኛ 2ኛ ነው የሚወጡት። እና መሰረተ ህይወት ተምሮ ቢያንስ ዲፕሎማ የማይገባ ተማሪ የለም። ስለዚህ ብዙ ቤዞች ይሰጣሉ። መስዋዕት ትከፍያለሽ። ያው እንግዲህ ማስተማር መስዋዕት መክፈል ነው፣ ራስሽን መጉዳት ነው። እኔ ደግሞ በዚህ ነገር እንትን ነው በስራ ላይ ብዙም አልደራደርም። የምችለውን ሁሉ አደርጋለሁ። ታማኝ ነው ለስራ አልቀርም። ምክንያቱም ትምህርት እና ሌሎች ስራዎች አንድ አይደሉም። ሌሎችን ስራዎች ቢሮ ይዘሽ ሄደሽ ቤት ሰርተሽ ትመጫለሽ። የትምህርት ስራ ግን እዚሁ ነው የሚያልቀው፣ ይዘሽው አትሄጂም። ስለዚህ በዚህ ምክንያት ስለማምን በቃ የስራው በዚህ ነው የቀጠልኩት። እስካሁን በዚህ ነው የቀጠልኩት። ያው እንግዲህ ሰዎችንም ማይበታለሁ። ለዚህ ትምህርት ቤት እንዲቀጥል ያደረገችኝ አንደ ዳይሬክተሩ ተፈሪ ናቸው። ሌላው ደግሞ እትዬ ብርቱካን ነች። እትዬ ብርቱካን የኔ በእውነት ትልቅ የቀረጸችኝ ማለት ይቻላል። ምክንያቱም እኔ ባህሪዬ ትንሽ ተቆጭ ነኝ። በቀላሉ በቃ የሚከፋኝ ነኝ። ከገጠር ስለመጣሁ እንደዛ ሰው እሷ በመምከር ነገር በእንትን በማተው እንደዚህ አይደለም በማለት ከብዙ ሰው ጣላ ነበር። እሱን ሁሉ እንትን ብሎ እስካሁን መሰረተ ህይወት 40 ዓመት በአንድ ትምህርት ቤት እንደኔ ያስተማረ ሰው የሚኖር አይመስለኝም። 40 ዓመት አንድ ትምህርት ቤት አንዳንዱ ራሱን ይዛል። አንድ ሰው ነግሬው ራሱን ያዘ። ምን እንዴት ችለህ ነው ያስተማርከው የሚል እና በዚህ ምክንያት ነው እንግዲህ ከመንዝም እንግዲህ ሰው ነው ያመጣው ብዬሻለሁ። ተሾመ ሰንብቶ ይባላል። ሲያርሽ ሰው ነው። እኔ መንዜ ነኝ። በዘርም አይደለም ያው በኢትዮጵያዊነት ነው እና በሰብአዊነት ነው ያወጣኝ። እንግዲህ 77 አካባቢ በጣም ችግር ነበር፣ የኑሮ ችግር፣ ይሄ የምግብ ችግር። ወንድሞቹን እና እኔን ያለችውን ተካፍለን አብልቶን ያስተማረኝ። ያው እንግዲህ በዛ ጊዜ እንደዚህ መጽሐፍ የምታነብ የለም፣ ከቴክስቶች እና አስተማሪዎች ከሚሰጥሽ ሌላ እንትን የሚል የለም። ያው ትንሽ እኔ በሂሳብ ደህና ነበርኩ እና አስተማሪዎች ስለሚወዱኝ ዩኒቨርሲቲ የተማሩበትን ፍሬሽማን ጥያቄ ያመጡልኛል። ይህችን ጥያቄ ሞክራት የሚል እና በጣም እንትን ነበር። ለአስተማሪዎች በጣም ታላቅ ክብር ነበረ። እንግዲህ መንዝ እያለሁ
ሂሳብ እንዲወድ ያደረገኝ አስተማሪ ነው። ያደረገኝ ምንድን ነው እንግዲህ ሩቅ ቦታ ነው የምመጣው፣ ብዙ ቦታ እጓዛለሁ። ተመልሼ ምሳ የማገኝበት የለም። የግዴታ ምሳ የምበላው ይዤ መምጣት ነበረብኝ። እዛ ደግሞ እንጀራ ይዘሽ መምጣት ከባድ ነው። በኪሴ ምን ይዤ እመጣለሁ? ባቄላ አሹጭ የሚባል ነገር ይዤ እመጣለሁ። ኪሴ ውስጥ አለ። ስጫወት ኳስ ስጫወት ይሄ ኪሴ ሞልቷል ባሹቅ እና እስቲ ምናምን አለኝ አስተማሪው። ረረፍት ወተን ነው ምንድን ነው ይሄ አለኝ። አሹቅ ነው። ምን ያደርግልሃል? ለብሰህ ይሄን በልተህ ነው የምትማረው? አዎ። ከዛሬ ጀምሮ አለኝ አስተማሪው እኔ ቤት መጥተህ ምሳ እንድትበላ። ያው ለጊዜው እሺ አልኩት፣ ግን አልሄድም። ምክንያቱም ለአስተማሪ ካለኝ አክብሮት እኔ አንድ የገበሬ ልጅ ነኝ። አስተማሪ ጋር ሄጄ መብላት ደግሞ በጣም ከባድ ነው። እንኳንስ አስተማሪ ጋር ሄጄ ልበላ እሱ የረገጠውን አልረግጥም። ምክንያቱም የጎዳሁት ነው የሚመስለኝ ወይም የናቅኩት ነው የሚመስለኝ። ስለዚህ አልሄድኩም። ይሄ አስተማሪ እኔ አላውቀውም፣ የዚህ የመንዝ ሰውም አይደለም፣ ከሄዶ ነው። ስለዚህ እሱ እንደዚህ ያደረገልኝ እኔ ለምን ሂሳብ አልወድም ላልሰራም ማለት እና ስሰራ አንድ ጊዜ እሰውሳለሁ ከ60 የሚታረም ጥያቄ ነበር ሂሳብ 30 ጥያቄ ነው። 30 ጥያቄ ተሰጥቶ እኔ 60 አገኘሁ ከ60 ኤክሰለንት አለኝ። አልጠቀመውም። አመሰግናለሁ የኔ ጌታ አለኝ። እንደዚህ ቋንቋንም መረሳቱ በዚህ ምክንያት ከዛ ጀምሮ ሂሳብ ወዳለሁ። ሃይስኩልም ሂሳብ ወዳለሁ እና ሂሳብ ውጤትም ቆንጆ ነው። ከ90 በታች ወርጄ አላውቅም በሂሳብ። ለዚህ ነው አዘብሶ እንግዲህ እንትን ያልኩትም የተመረኩትም የመጀመሪያ እንትን ሂሳብ ነው። ሜጀር ሂሳብ ነው፣ ማይነር ፊዚክስ ነው። በሱ ነው እንትን ያልኩት። ያ ነው እንግዲህ ህይወቴ። እንግዲህ ቲቸር ምትኬ ደማቸው ቢታይ እንግዲህ ማትስ ነው ውስጣቸው ያለው ማለት ነው። ደስ ይላል። ከተማሪዎች ውስጥ ጋር የነበረውት ግንኙነት ምን ይመስል ነበረ? አሁን እዚህ ገና የሚያገኟቸው ተማሪዎች አሉ ወይ? ወላጆች አሉ ወይ? መሰረተ ህይወትንና ቲቸር ምትኬን ነጣጥሎ ማየት አይቻልም። መሰረተ ህይወት ሲነሳ ሁሌም ቲቸር ምትኬ አብረው ይነሳሉና የነበራችሁ ግንኙነት ምን አይነት ነበረ? ከወላጅ ከተማሪዎች ጋር ከተማሪ ጋር ያለ ግንኙነት ያው አንዳንዴ እገረፋለሁ፣ አሁን ትቻለሁ። ብዙ በምገርፍ ጊዜ ያው ልጆቹ ጎበዝ እንደሆኑ ነው። የኔ ምንድነው 10 ማግኘት ግዴታ ነው። 9 ቢያገኝ 1 ይገረፋል፣ 8 ሲያገኝ 2 ይገረፋል። ስለዚህ ከዛ ግን ምንድነው ልጆቹን ትጋት እንዲኖራቸው ለማድረግና ጎበዝ እንደሆኑ ነው። ብዙ ልጆች አሁን እኔ ያልኳቸውን እንደዚህ ሁኑ እንደዚህ እንዳትሆኑ ስል ቤተሰቦቻቸው የሚፈልጉትን ዩኒቨርሲቲ ውስጥም አይመርጡም። እንደውም አንድ ልጅ ወላጅ ምን አሉኝ፣ እኔ አካውንቲንግ ተማሩ እላቸዋለሁ፣ ምክንያቱም ቶሎ ስራ ታገኛላችሁ። ቤተሰቧ ደግሞ ምን ይፈልጋሉ? ማኔጅመንት። እኔ ቲቸር ምትኬ አካውንቲንግ ነው ተማሪ ያሉኝ። አሁን እንደውም የአንዲት መስሪያ ቤት የባንክ ማናጀር ነች ልጅቷ። እና እንደዛ አንቺን ያው ማቅረብ ከልጆች ጋር ብዙ ያን ጊዜም እንትን ነበርኩ፣ እንደ ትልቅ አልነበርኩም። ከልጆች ጋር እንትን ላለ ያው ግርፊያ ያለ ግርፊያውም ለጥሩ ነገር ነው። እንደውም አንዳንድ ይገጠሞችንም አሉ በሚገረፍበት ጊዜ ያን ጊዜ በመጥፎ ነገር ልጆቹም አያዩትም፣ ወላጅም አያዩም። አሁን ብትገርፊ አይቻልም። አንደኛው ዘመኑ ተቀይሯል። ስለዚህ ያን ጊዜ ልክ እንደ አባት እንደቀጣ ነው የሚያዩት እና ብዙ መቃየም አልነበረም። እንደውም ወላጆች ሁሉ እንትን አይሉሽም፣ አንቺን ይመክሩሻል፣ እንዳትጎዳብህ ብቻ ነው የሚሉት እና ይሄን ነበር። አሁንም እኔ ከልጆች ጋር ያለኝ እንትን ግንኙነት ያው ከትምህርት ጋር የተያያዘ ነው፣ ከሂሳብ ጋር የተያያዘ ነው እና ህይወታቸው እንዲለወጥ ነው። ቤተሰቦቻቸው እንግዲህ የሚያስገቧቸው የግል ትምህርት ቤት እነሱም ደህና ተማሪ ወጣት ዜጋ ለማድረግ ነው። ስለዚህ እኔም እሱን ስለምረዳ እንደምላቸዋለሁ ቤተሰቦቻቸውን ተረዷቸው። አሁን በተለይ በአሁኑ ጊዜ በጣም ከባድ ነው። ያንን ሁሉ ተቋቁሞ እነሱን እዚያ ያስተምራሉ ከፍለው። ምንድነው ልጆቹ ጥሩ ደረጃ እንዲደርሱ ነው፣ ወይም ከልጆቹ ለመጠቀምም አይደለም። መምህርም አሁን የሚለፋው ለልጆቹ ነው። እኔ እነሱም ባለፋ በደሞዜ ላይ ለውጥ አይመጣም፣ በምንም ላይ ለውጥ አይመጣም። ምናልባት እግዚአብሔርን አስደስት ይሆናል። ወላጆችን አስደስታለሁ እና ስራዬን አከብራለሁ። ከልጆችም ጋር ያለ ግንኙነት በዚህ መልክ ነው።
ዋናውን ነገር ዋና ማድረግ ነው። ከቲቸር ምትኬ ጋራ የነበረን ቆይታ እንቀጥላለን። ተከታተሉን። አንድ ጥያቄ ልጠይቅዎት። በዚህ ዘመን ተማሪዎች መካከል እና ቀድሞ በነበሩት እንግዲህ 40 ዓመት ግማሽ ክፍለ ዘመን ለማገልገል ነው እና የነበሩት የተማሪዎች ልዩነት ምን ይመስላል? በመሰረት ህይወት 40 ዓመት ላይ የተለያዩ አይነት ተማሪዎችን አስተናግደዋል። እንዲሁም ደግሞ አሁን ያሉት ተማሪዎች አሉ እና የነበረው ልዩነት የነበረው አንድነትን እስቲ ጠቀስ አድርገን ብናል። በጣም 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 ከባድ ልዩነት አለ። ያን ጊዜ ቴክኖሎጂውም የተስፋፋ አልነበረም። ቴሌቪዥን እንኳ እንደው አንዳንድ ቤት ቢኖርም እንኳ ብላክ ኤንድ ዋይት ነው። አሁን እኮ ቴክኖሎጂ በጣም እንትን ያለ ነው። ያን ጊዜ ሁሉ ነገር አንድና አንድ ነው። ትምህርት ብቻ ነው የተሰጣቸው መሰረት ነው። ያን ጊዜ የተሰጣቸውን ሁሉ ይሰራሉ፣ ምክንያቱም ዩኒቨርሲቲ መግባት ስለነበረባቸው። አሁን ቴክኖሎጂውም ተስፋፋ፣ የሚያዩትም ተስፋፋ፣ ጊዜያቸውንም ይሻማባቸዋል። ምናልባት ጭንቅላቱ ያው ሊሆን ይችላል። ጭንቅላትን ማሰራትና ወደ ሌላ መዋል ሁለቱ ይለያያሉ። ያን ጊዜ ትምህርትና ትምህርት ብቻ ነው። ሌላ ብዙ እንትን የሚያቋርጥሽ ነገር አልነበረም እና ልዩነት አለ። በጣም ሳስተምርም ልዩነት አለ። በመሰረተ ህይወት በተለይ በጣም ልዩነት አለ። ምክንያቱም ያን ጊዜ ትልቁ ትምህርት ቤት መሰረተ ህይወት ነበር። ከብዙ ከሩቅ ቦታ ይመጣሉ። አሁን ብዙ ትምህርት ቤቶችም ተከፈቱ። ብዙ ተማሪ ወደዛ አይመጣም። ከዚሁ አካባቢ ያሉ ተማሪዎች ናቸው ያሉት እና ልዩነት በጣም አለው። እንግዲህ አሁን የሚሰራው እኮ ሆምወርክ የሚሰራው እኮ በአፕሊኬሽን ነው። እንደውም እያልኩ ነበር ልጆቹ ፈተና ላይ አፕሊኬሽኑን አታገኙትም። አሁን ብዙ ተማሪ ይወድቃል። ምክንያቱም የቤት ስራቸውን ራሳቸው አልሰሩትም። ስለዚህ አንዱ ይሄ በደንብ ካሰብነው ለሀገሪቱም ውድቀት ነው። ጥሩ ተማሪ አታገኝም። እንግዲህ የኢትዮጵያ ተማሪ እንግዲህ በተለይ በፊዚክስ እና በማቴማቲክስ የታወቁ ናቸው። ስኮላር እኮ ሄደው በፎቅ ላይ ይጣሉ ነበር። ጀርመን ይጣሉ ነበር፣ ራሽያ ይጣሉ ነበር። ምክንያቱም በጣም የሂሳብ ችሎታቸው ከፍተኛ ስለሆነ። ስለዚህ አሁን እንደዛ ነው ወይ? አይደለም። እውቀቱ ጠፍቶ ነው ወይ? አይደለም። ጭንቅላትን ማሰራትና አለማሰራት ችግር ነው አሁን ያለው። ያን ጊዜ ወላጅም ለትምህርት ትኩረት ይሰጣል። አሁን ያው ኑሮን ለማሸነፍ ሁሉ ሲሮጥ ነው የሚውለው። ስለዚህ ልጆቻቸውን ዞር ብለው የማያዩ አሉ እና ችግር አለ። በጣም ችግር አለ። መሰረተ ህይወትም ችግር አለ። ምክንያቱም በዛ ጊዜ ውድድር ሄደን እኛ ነን አሸናፊ። ከአዲስ አበባ ከዞን ያን ጊዜ ዞን ነበር የሚባለው ድሮ። አሁን ወረዳ ምናምን ተከፋፍሏል። ያን ጊዜ አሸናፊዎች ነን እኛ ነን አሸናፊ። ከአዲስ አበባ አሸናፊ እኛ ነን። ዋንጫ እናገኛለን። ሰዓትና ተርፎ ሽንት ቤት የሚቀመጥ የሚባልበት ጊዜ ነበር። ስለዚህ እንግዲህ ልዩነቱን በዚህ ማየት ይቻላል። ልዩነት አለ። የዚህ ዘመን ተማሪ ነገ ምን መሆን ነው የምትፈልገው ስንለው ሚለንን እየሰማን ነበር። በፊት በአብዛኛው ተማሪ ዶክተር መሆን ፈልጋለሁ፣ ፓይለት መሆን ፈልጋለሁ፣ እንዲህ ተምሬ እንዲህ መሆን ፈልጋለሁ ነው የሚለው። የዚህ ዘመን ደግሞ ተማሪ ዘመኑ የኢንተርቴንመንት ማደል ዘመኑ ተምሬም በቃ ነገ ቲክቶከር መሆን ፈልጋለሁ፣ የሆነ ነገር መሆን ፈልጋለሁ የሚልበት ዘመን ላይ ነውና እንዴት አድርጎ ባላንስ ማድረግ አለበት? ማለት ያው ቴክኖሎጂው አለ፣ ዘመኑ ያመጣቸው የተለያዩ ነገሮች አሉ። ተማሪው በብዙ ነገር ውጥረት ውስጥ ነው በዚህ ዘመን ያለውና እንዴት አድርገን ወደ ባላንስ እንዲያደርግ ልጆቹን እንዴት አድርገን ማድረግ እንችላለን? እንግዲህ ይህንን ለማድረግ ዋናው ሮል የሚጫወቱት ወላጆች ናቸው። አሁን ወላጆች ምንድነው የሚያደርጉት? ስልክ ይሰጧቸዋል። ስልኩን ሰጥተው አይቆጣጠሯቸውም። ለትምህርት ሳይሆን የሚጠቀሙበት ለሌላ ነው። እንግዲህ ወላጆች ይህን ግን ካላሉ በስተቀር ባላንስ ማድረግ አይቻልም። ምክንያቱም ትምህርት እኮ አትዝናኙ ማለት አይደለም፣ ግን ባላንሱን መጠበቅ የትኛውን መቼ ልስራ የትኛውን መቼ እንኳን እሱ ብቻ አይደለም። ትምህርቶችን እንኳን የትኛውን ቀድሜ ላጥናን ይሄ ራሱ እኮ የራሱ እንትን አለው፣ ቴክኒክ አለው። ሂሳብን ከማጋላጥ ነው፣ ፊዚክስን ከማጋላጥ ነው። ይሄ እንኳን አለ። ይሄንን ባላንስ አድርጎ ማየት ነው። አንድ ላይ ብቻ ኮንሰንትሬት አድርጎ ትምህርቱን ጭራሽ መተው ልክ ነው። ተስፋ
በአሁኑ ጊዜ ተስፋ የሚያስቆርጥ ነው። ምክንያቱም የሁሉ ተማሪ 80 ምናምን ተማሪ ተፈትኖ ወደ 80 ሺህ ምናምን ነው የሚፈተነው። 83 ነው ምናምን 3,000 ማለት በእውነት ይሄ በጣም አስፈሪ ነው። ይሄ አስፈሪ ስለሆነ ተማሪው ተምሬስ ምንድን ነው? እኔ አንዳንድ ልጆች እስኪ ከእናንተ ውስጥ አስተማሪ የሚሆን የለም አንድ ሰው ያወጣል። 7ኛ ክፍል አሁን አንድ ልጅ ሴት ልጅ አገኘ። ምንድን ነው የምታስተምረው? ሂሳብ ነው የሚያስተምረው ያለች ልጅ አለች። ከዛ በስተቀር ማስተማር አይፈልጉም። እና ልጆቻቸው ማን ያስተምር? አስተማሪ አለ ከየት ይምጣ? እንደዛ ይባላሉ። አንዱም የትምህርቱ መውደቅ ያላቸው ፊውቸሪቲ ጥሩ ስላልሆነ ምን ሆናለ የሚለውን ስንትን ስለሚለው ነው። እና እንግዲህ ይሄንን እኛ የምናስተካክለውም አይደለም፣ እግዚአብሔር ነው የሚያስተካክለው። ይሄ እንግዲህ መንግስትም ሲያስብበት ምናልባት ሊስተካከል ይችል ይሆናል፣ አላውቅም። እንደዚህ ከቀጠለ ግን ወደፊት ላገድም አስጊ ነው። ይሄ ነው ልጆች ባላንስ እንዲያደርጉ ወላጆችና አስተማሪዎች ሚናቸው ከፍተኛ ነው። ወላጆችም ከፍተኛ ነው፣ መምህርም ከፍተኛ ነው። ምክንያቱም እንዴት ባላንስ አድርገው መሄድ እንዳለባቸው። ባላንስ ካላደረግን አንዱ ላይ ብቻ ከሆን ትምህርት እንረሳዋለን። አሁን ለምሳሌ ሂሳብ ብንወስድ ዴይ ቱ ዴይ አክቲቪቲ ነው፣ ቀላል ነው። ዴይ ቱ ዴይ አክቲቪቲ ነው። ኢንተረስትድ ሆነን ስንማረው ነው ጥሩ የሚሆነው። ስለዚህ ይሄንን ባላንስ ማድረግ ተማሪውም ይህንን አውቆ የወደፊት ህይወቱ ነው። መማር እኮ የወደፊት ህይወት ነው፣ አለበለዚያ ከባድ ነው በጣም። ስለዚህ ይህንን እንዲያውቁ ነው የምመክራቸው። ወላጆችም መምህራንም ባለድርሻ አካላትም ትኩረት ሰጥተው ነገ ባለሙያ ተማሪዎችን ባለሙያ ልጆችን ሀገርን መተካት የሚችሉ ተማሪዎችን የማግኘት እንትናችን እያነሰ ነው የሚሄደው። ቅድም እንዳሉት መምህር ከሌለ ነገ ተምሮ ዶክተር ከሌለ ነገ ተምሮ የሆነ ነገር የሚያደርግ ተማሪ ከሌለ ሀገሪቱ ሪስክ ውስጥ ነው የምትሆነው። ስለዚህ ትኩረት ሰጥተን መስራት እንዳለብን አይተናል ማለት ነው። ቲቸር ምትኬ ተማሪዎቹን አሁን ያገኛሉ? ለምሳሌ በእጁ ካለፉት ተማሪዎች መካከል ጥሩ ቦታ ደርሰው የሰሙት ያገኙት ተማሪ ወይም ደግሞ ያው ይታወቃል ከመሰረተ ህይወት በሀገር ውስጥም በውጭ ሀገር ውስጥም በጣም ውጤታማ የሆኑ ተማሪዎችን ያፈራ ትምህርት ቤት እንደሆነ ከነሱ ጋር ግንኙነት አሉት? የሚያስታውሷቸው ተማሪዎች አሉ? ጥሩ ውጤት በማምጣት ወይንም ደግሞ ይደርሳሉ ብለው የሚገምቱት ቦታ የደረሱት ተማሪዎች ነበሩ? ትንሽ እናንሳ። እንግዲህ አሉ ብዙ ቦታ ትልቅ ቦታ ያሉ አሉ። ናሳ ውስጥ እንደ ከባድ ነው አይደል? ናሳ ውስጥ የመሰረተ ህይወት ተማሪ አለ፣ አብይ ፈቃድ የሚባል ጎበዝ ተማሪ ነው። ከዚህ አዲስ ከተማ ነው የገባው። ከዛ ነው ስኮላር አግኝቶ ሄደው ናሳ ውስጥ ነው ያለው። አሁን ቀይራ አይቀይር የሆነ ጭምጭምታ አለ። እኔ አሁን እጠይቃለሁ የት ነው? ብዙ ዶክተሮች አሉ። እንደውም አንድ ዶክተር ሳሙኤል የሚባል መጥቶ ነበር። ትልቅ ሆኗል። አሜሪካ ውስጥ ሕክምና ይሰራል። ትልቅ ነው፣ ጎበዝ ተማሪ ነበር። መሰረተ ህይወት እኮ በጣም ትልቅ ትምህርት ቤት ነው። ከዚህ እኮ እኔ ከገባሁ ጀምሮ ወደ 11 ነው ምናምን ተማሪ አይሲኤስ ትምህርት ቤት ገብቷል። ስኮላር ገብተው አሁን ውጭ ናቸው፣ ጠቅላላ ውጭ ናቸው። ከዛም ስኮላር አግኝተው። ስለዚህ ይሄ የመሰረተ ህይወት ቤዙ ነው። ምናልባት እንደቀላል ሊታይ ይችላል፣ አይደለም። ቤዝ ለአንድ ተማሪ ቤዙ ጥሩ ከሆነለት ነው ጥሩ የሚሆነው። ሃይስኩል ብቻውን አይሆንም። ስለዚህ መሰረተ ህይወት ብዙ እንትን አለ። እኔ ብዙ ተማሪ እንግዲህ አንድ ጊዜ ያው ታምሜ ነበር። በዛ ጊዜ ከውጭም ረድተውኛል። እንግዲህ ማን እንደነገራቸውም አላውቅም። ልጄንም እንወስዳለን ያሉ ነው። ቢሞት እሱ ልጄን ወስደን እናስተምራለን የሚሉ ነበሩ። በዛ ነው። በአሁኑ ብዙም አላገኝም፣ ግን እጠይቃለሁ የት እንዳሉ። ምናልባት እኔ እንትን ምን እንደሆንኩ ስለማያውቁ ይሆናል፣ አላውቅም እንጂ ብዙ ትልቅ ደረጃ የደረሱ አሉ። በመንግስት ደረጃም ትልቅ ቦታ ያሉ ባለስልጣኖችም አሉ እና አውቃለሁ፣ ግን ብዙ ግንኙነት የለኝም። ሌላው ቲቸር ምትኬ የሚታወቁበት ተማሪዎችን የመንዝ በግ ያሉ በመሳደብ ነው። ያልተሰደበ ተማሪ የለም እየተባለ ይነገራል። እስኪ ስለ መንዝ በግ ትንሽና። መንዝ በግ እንግዲህ ያው እኔ መንዝ ነኝ። የመንዝ በግ ደግሞ ጥሩ ነው፣ ስጋቸው ጥሩ ነው። የጦስኝ ነው የሚበሉት፣ ስጋቸው ይጣፍጣል ይባላል።
እኔ የመንዝ በግ የምለው የክፋት አይደለም፣ ማነቃቂያ ነው። አሁን ለምሳሌ አንተ የመንዝ በግ ከአንተ ይሻላል፣ በምንም አይነት አይሻልም። ግን ይሄ ምንድነው ከተማሪው ጋር ያለውን ኢንተራክሽን ለእንትን ለማለት ነው፣ ከፍ ለማድረግ ነው። የመንዝ በግ ላለው ያው እነሱም በክፋት ያዩት። ይሄ ብቻ አይደለም፣ ብዙ ነገር ቆዳ ራስ ስላለው እንደዚህ እነሱ ልጆቹ ብዙም እንትን አይከፉም። እስካሁን ተከፍቻለሁ ያለኝ ሰው አላገኘም። ሲወጡ ያው እኔም ሰላም ይሉኛል። እዚህ ደካመኝ የነበሩት ከወጡ በኋላ ጎበዝ ስለሚሆኑ እንትን ሰላምታቸው በጣም ትልቅ ነው እና የመንዝ በግ እንትኑ ይሄ ነው፣ ለሞቲቬሽን እንጂ ለክፋት አይደለም። ምክንያቱም ሰው ከበግ ጋር አይወዳደርም። ወደ እስቲ ግል ህይወታቸው ደግሞ ቤተሰብ ምትኬ ጌታን መቼ ተቀበሉት? ምትኬ የቤተሰብ ሁኔታቸው ምን ይመስላል? እንግዲህ በዚህ ትምህርት ቤት ስኖር ያው ሁልጊዜ ደስተኛ ሆነሽ አትሰሪም። ብዙ ነገሮችን ታሳልፊያለሽ። ደስታ እንዳለ ሁሉ መከፋትም አለ እና አንድ ጊዜ የዛሬ 25 ዓመት አካባቢ እጅግ በጣም ከአቅም በላይ ታምሜ ነበር። ከትምህርት ቤትም አንድ ዓመት ቀርቻለሁ። በቃ ህይወቴም በቃ ማንም ይተርፋል ያለ የለም። መቼ ነው የሚሞተው ነው። ቀጠሮ ነበር የተያዘልኝ፣ መቼ ይሞታል። እንደውም ጎረቤት ምን ይሉኛል፣ የሆነ ጥሩምባ ሲነፋ እያረፈ ማለት ነው ነው የሚባለው። እንደዛ እንትን ያለ እንግዲህ በዛ ጊዜ ከአቅሜ በላይ ነበር ሁሉ ነገር። ልጅ 4 ዓመቷ ነው። ባለቤቴ ስራ የላትም። በዛ አጋጣሚ ያው ባለቤቴ ለእኔ ህይወት መቃናት በጣም ትልቁን አስተዋጽኦ እስካሁን ድረስ የምታደርግልኝ እሷ ነች። ሁለምን ይችላል። እኔ በጣም ተቆጭነኝ፣ እቆጣለሁ በጣም። እሱን ሁሉ ይችላል። ያው ልጅም ለእኔ ትልቅ ነገር አላት እና በዛ ጊዜ መድኃኒት ያበሻ መድኃኒት ወስድ ነበር። ወደ ሾጎሌ ሄጄ አንድ ሙስሊም መድኃኒት ነበረ አበሻ የሚጠጣ ነው። ከዛ መጠጣት ጀመርኩና በጣም ይመራል፣ አስቀያሚ ነው በጣም። ግን መትረፍ ስለነበረብኝ ያው ተስፋ አለኝ ብዬ ስለማስብ ወስድ ነበር። ከዛ እነትዬ ብርቱካን ይመጣሉ። እንደውም ባለቤት የምናውቃት ይህን መድኃኒት አይተው እንዳይወስዱብኝ ደብቂልኝ አሉ። አቶ ጥላሁን የሚባሉ ነበሩ፣ ትምህርት ኮሚቴ ነበሩ፣ ቤተክርስቲያኑም እንትን ነው። እሳቸው መጡ፣ የብርቱካን ተሰብስበው መጡና ከዛሬ ጀምሮ የአበሻ መድኃኒት እንዳትወስድ፣ እኛ የፈለግንበት ቦታ ወስደን እናሳክመሃለን አሉ። ከዛ ቀን ጀምሮ በማግስቱ መኪና ላኩልኝ እና ዶክተር እንዳለ ብርሃኑ ጋር ቤት አዛታ ሄድኩ። እዛ ተኛሁ። ወደ 21 ቀን ተኝቻለሁ። እሱ እንግዲህ የህይወቴን እንዲተርፍ ያደረገኝ እሱ ነው ከእግዚአብሔር በታች። ምክንያቱም ብዙ ነገር ያደርግልኝ ነበር፣ ይከታተለኝ ነበር፣ አይዞህ ይለኝ ነበር። ምክንያቱም ሰው ኪሎ ወደ 30 ይሆን ምናምን እንትን ብሏል። በጣም አጥንቴ ብቻ ነው የሚታየው። ምንም ነገር ምግብ አልበላም፣ ምንም አልልም። እንደ ሳምባ ነገርም ነበረኝ። ከዛ በቃ ተጸለየልኝ። የተጸለየልኝ እንድተርፍ አይደለም፣ አትሊስት እግዚአብሔርን ጌታን ተቀብለህ ጌታን አውቀህ ሂድ፣ ሞት ነው ለሞቴ ጌታን አውቄ እንድሞት ተጸለየልኝ። ከዛ በኋላ ባለቤቴም እሷም ኦርቶዶክስ ነበረ፣ እንዳውም አክራሪ ነበረች። ከዛ በኋላ እሷም እንዳውም ከኔ ባይሆን በጣም ጌታን የምትወድ እግዚአብሔርን በጣም የምታከብር ቀንና ሌሊት ስለ ቤተክርስቲያን ስለ መጽሐፍ ቅዱስ እንትን የምትል ነው። እኔ አሁን ደካማ ነው ይለኝ እና ከዛ ጀምሮ ነው እስካሁን ድረስ በዚህ የኖርኩት እና ብዙ እግዚአብሔር ያግዘኛል። እንግዲህ ከሞት አፋፍ ላይ ተርፌ እዚህ መኖር በጣም ትልቅ ነገር ነው። 20 ምናምን ዓመት ሲሆን አስተምሬያለሁ። ከዛ በኋላ እንደ አዲስ ተወልጄ ማለት ነው። ያ ነው እና ባለቤቴም እጅግ በጣም ነው የማመሰግናት። ዶክተር እንዳለን በጣም ነው የማመሰግነው። ከዛ ደግሞ ተስፋ የሚባል ታውቂው እንደ ቦሌ ነው፣ አሁን ዳይሬክተር ነው። እሱም ለትምህርቴ በተለይ ትምህርቴን እንዲቀጥል ያደረገኝ እሱ ነው። ብዙ ማስታወቂያ አድርጎልኛል እና ይሄ ነው። ቲቸር ምትኬና
ሊቨርፑል ደግሞ የአንድ ሳንቲም ሁለት ገጽታ ናቸው። ሰምቲክ እግር ኳስ በጣም ነው የሚወዱት። በዛ ላይ ደግሞ የሊቨርፑል ደጋፊ ናቸው። እና እስቲ እንዴት ወደዚህ ወደ እግር ኳስ ፍቅር እንዴት እንደገቡ? እኔ ዩኒቨርሲቲ በነበርኩበት ጊዜ ሂሮ የሚባል በጣም ጎበዝ ተጫዋች ነበር። የዩኒቨርሲቲ ተማሪ ነው። ዩኒቨርሲቲ ክለብ ነበረው በአንደኛ ዲቪዥን የሚጫወቱ እነሱ ሲጫወቱ የነሱ ቲፎዞ ነው። ያው ዩኒቨርሲቲ ቲፎዞ ነበርኩ። ከዛ እነሱ እንደጨረሱ ትምህርት ጠቅላላ ወደ ገቡ ወደ ጊዮርጊስ። እነሱን ተከትዬ እኔም ወደ ጊዮርጊስ የጊዮርጊስ ቀንደኛ እንትን ደጋፊ ሆንኩ። ጊዮርጊስ ካለው የፈለገው ቢሆን ከጊዮርጊስ አልቀርም፣ ከስቴዲየም አልቀርም። አሁን ትቻለሁ። ከዛ የሀገሩ ሲበላሽ በቃ ሊቨርፑል የጨዋዎች ቡድን ነው የሚል ሰማሁ። ከዛ አይ የጨዋ ቡድንማ ከሆነ ሊቨርፑል ነው ሌላ አልተራንም ብዬ አሁን የሊቨርፑል ቲፎዞ ነኝ። ለሱ ብዬ እስከ 20 ምናምን 30 ምናምን ሺህ ብር አወጣለሁ በየዓመቱ። ይሄ ነው አካሄዱ። እንግዲህ ተማሪዎች በዚህ ዘመን ደግሞ እግር ኳስ እናያለን እያሉ ከብዙ ነገር ይጎላሉ። ይቻላል እግር ኳስንም እየወደዱ ትምህርታቸውንም አብረው ማስኬድ ይችላሉ ወይ? ከሆነ እንዴት አድርገው ቢያስኬዱ ነው ውጤታማ የሚሆኑት? በጣም ይቻላል። ቅድም እንደነገርኩ ሂሩ የተባለ የደረጃ ተማሪ የዛ እንትን ነው ግሬዱ በጣም ትልቅ ነበር። እግር ኳስ ተጫዋች ነው። በጣም ብልህ ተጫዋች ነው። እንዲያውም ለእግር ኳስ የሚያነቃቃ ነው። ግን ትልቁ ችግር ምንድነው? ባላንስ ማድረጉ ነው። መቼ ነው እግር ኳስ የማየው? መቼ ነው ትምህርት? ምክንያቱም ወደ አንዱ ከሄድን ችግር አለው። ባላንስ አድርገን ከሄድ ግን እግር ኳሱ ተዝናንተሽ ትምህርት ብትሰሪ ምንም ችግር የለውም። ምክንያቱም ይሄ የአልኮልም የምናምን ነገርም አይደለም። የአእምሮ መዝናኛ ነው፣ ማረፊያ ነው። ሲደክምሽ እኮ የምታርፊበት ነው። ያችን ሰዓት ማመቻቸት ብቻ ነው። አሁን እግር ኳስ ለማየት ወይ 1 ሰዓት 90 ደቂቃ ነው የምትፈጅተው ምናምን። ከዛ በኋላ ትምህርትሽን ቀድመሽ ሰርተሽ ብታይ ችግር የለውም። ዋናው ትልቁ ችግር ምንድነው? ባላንስ አድርጎ መሄድ ነው። እግር ኳስ አይተሽ እንደገና ወደ ሌላ ብትሄጂ ትምህርቱን ብትታየው ችግር አለው። ምክንያቱም ባላንስ አላደረግንም። ጊዜያችንን ባጀት አላደረግንም። ጊዜን እኮ ባጀት ማድረግ ነው። ጊዜን በተማሪነት ደረጃ ባጀት ማድረግ እኮ ትልቅ ምስጥር ባጀት ታደርጊያለሽ። ጊዜሽን ከሰረቅሽ አሁን ይሄ ምናልባት ቀላል ይመስላል። ጊዜን እኮ አለመጠቀም እኮ ሌብነት ነው። ቢሮም ሄዶ ይሰርቃል። ምክንያቱም የለመደው ሌብነት ነው። ስለዚህ ጊዜን መጠቀም ማለት ሌብነትን መከላከል ይመስለኛል። በእኔ ነው እንግዲህ በሌላው አላውቅም። ስለዚህ ዋናው ቁም ነገር ምንድነው? ጊዜያችንን ማመቻቸት እንጂ ጉዳት የለውም። በእኔ ደግሞም ነው። እንግዲህ እንኳን ደስ አሉት። በዚህ ጊዜ የፕሪሚየር ሊግ ቻምፒየንስ ሊግ ዋንጫ አንስታችኋል አይደል? እንኳን ደስ አሉት በዚህ አጋጣሚ። ወደ መሰረተ ህይወት ደግሞ እንመለስና መሰረተ ህይወት ደግሞ ግቢ ውስጥ የነበረው አየር ምን ይመስል ነበር? ከአስተማሪዎች ጋር ይሄ ቤተክርስቲያን ትምህርት ቤት ነው። አገልጋዮች ጋር ከሌሎች ጋር የነበረው ከወላጆች ጋር የነበረው ግንኙነት። መምህር ምትኬ ማለት 1 ሰዓት ነው ግቢው የሚገቡት፣ ከ1 ሰዓት እስከ ምሽቱ ነው እዚህ የሚሆኑትና የነበራችሁ ግንኙነት ምን ይመስል ነበረ? እንግዲህ ለመሰረተ ህይወት አንዱ ፍቅር እንድኖር ለማስተማር አንዱ ፍቅር እንድኖረኝ ያደረጉኝ ያው ሰዎች ናቸው። መሰረቱ ነው። በጣም እንትላለ ብዙ እንትና ብለውም አላምነውም። እዚህ ነው የምውለው፣ ማታ ነው ወደ ቤት የሚሄደው። አሁን 1 ሰዓት ገብቼ 1 ሰዓት ነው የምወጣው፣ ወደ ውጭ እንኳን አልወጣም። እና መሰረተ ህይወት በድሮና በአሁኑ በጣም ይለያል። በድሮ አስተማሪዎችም ትንሽ ናቸው። ሁሉም ለስራው የተሰጠ ነው። ሁሉም ስራውን ያከብራል። ሁሉም አዩኝ አላዩኝ አይልም። አሁን ዘመኑ ተለውጧል። ሁሉም ወደ ቴክኖሎጂ ነው። ሁሉም ስልክ ነው የሚጎረጉረው። ያን ጊዜ ሁሉም መጽሐፍ ነው የሚጎረጉረው። መጽሐፍ ያነባል፣ ለልጆች ይዘጋጃል። አሁን ደግሞ ያው ፌስቡክ ነው። ልዩነት አለ። አሁን በእኛ ስታፎች በጣም ብዙ አስተማሪ አለ። ሙሉ ነው ስታፉ። በዛ ጊዜ 8 ነን። አንድ ሰው ብዙ ፔሪድ ያስተምራል በሳምንት። አሁን ትንሽ ፔሪድ ነው የሚያስተምሩት።
ያው አብዛኛውን ጊዜያቸውን የሚያሳልፉት ፌስቡክ ላይ ነው። ስለዚህ በዚህ ልዩነት አለው። መሰረተ ህይወት እንግዲህ የብዙ ሰው እንደውም አንዳንድ ሰዎች ምንድነው መሰረተ ህይወት እድለኛ ነው እኔ እዚህ በመግባቴ ብዙ ነገር አግኝቻለሁ የሚሉ አሉ። አቶ ዘውዱ አሁን የሚሉ እንደዚህ ይላሉ። ደግሞ ስታየው ልክ ነው። ሁሉ ሰው እኔ እዚህ ነው ያገባሁት፣ ተስፋዬ መኮንን እዚህ ነው ያገባው፣ ገነት እዚህ ነው ያገባችው፣ ብዙ ሰዎች እዚህ ነው ያገቡት። ስለዚህ ለህይወታቸው መሰረት ነው። እድለኛ ነው የሚባለውም ለዚህ ነው። እና የመሰረተ ህይወት ትልቁ ችግር ምንድነው? አለማደጉ ነው። እኔ በነበርኩበት ጊዜ የነበረ ነው። ምናልባት እዚህ ተቀጣጠለ ያው ኮተት አያልቀውም እና ሃይስኩል መሆን ነበረበት። ሃይስኩል ቢሆን ኖሮ እኮ ወላጆች አይቸገሩም። አሁን ወላጆች በጣም ይቸገራሉ። እና እኔ እንግዲህ እግዚአብሔር ራዕይ ያለው ሰው አስነስቶ እንደው ቢያንስ እስከ 10ኛ ክፍል ወይ እስከ 12ኛ ክፍል የሚከፈትበት ነገር ቢፈጠር እውነት ደስታውን አይችለውም። የምመኘውም እሱ ነው። ይሄ ነው የመሰረተ ህይወት። ግንኙነታችሁ በጣም ቅርርብ እንደነበረው ሰምቻለሁ እና እስካሁን ድረስም ከአስተማሪዎች ጋራ በተለያዩ ወቅቶች እንደምትገናኙም አውቃለሁ እና በጣም ደስ የሚል ህብረት ነው። መምህር ምትኬ ብዙ ስራ ሰርተዋል። ከሰሩት ስራዎች መካከል መጽሐፍም ጽፈዋል፣ የሂሳብ መጽሐፍ። እሱን ደግሞ በሚስጥር በጣም ጎበዝ ለሆኑላቸው እንደ ልባቸው ሀሳብ ለሚሄዱ ተማሪዎች ያወጡ ያሰራሉ ይባላል። የሰራሁትን በ8ኛ ክፍል ጥያቄዎች ነው። ለትምህርት ቤቱም ሰርቻለሁ። ለቦሌና ለመሰረተ ህይወት ትምህርት ቤት ለ6ኛ ክፍል ሂሳብ በእንግሊዝኛ፣ ለ6ኛና ለ5ኛ ሂሳብ በእንግሊዝኛ፣ ለ6ኛና ለ5ኛ ሳይንስ በእንግሊዝኛ አሳተኛለሁ። በኋላ መሰረተ ህይወትም ቦሌም የሰጡኝ ትምህርት ከልፋቴ ጋር ሄዱ። ከዛ እሱንም ተውኩ። ያም ብዙ እንትኖች አሉ የሰጥኩት መጽሐፍ ሰው ብዙ ጥቅም አልሰጠኝም። ለፍቻለሁ፣ ጥቅም አልሰጠኝም። ከዛ ልፋቱ ነው እንትን የሚለው ከዛ በኋላ አላሳተምኩም። መጽሐፉ እንዳውም በትምህርት ቤትም አለ ልጆችም እንዲሰሩ የማደርገው ለዛ ነው። ጥያቄዎች አሉት እዛው ላይ ሶልቭ አድርጌዋለሁ እና ልክ ነው ሰርቻለሁ። እንግዲህ ወደፊትም እሰራለሁ የሚመቻቸልኝ። ያው አሁን ከባድ ነው ማሳተም፣ ወረቀት ውድ ነው፣ የሚያሳትምልሽ ሰው ገንዘብ ብዙ ያወጣል። ያንን ማግኘት ከባድ ነው እንጂ መጽሐፉ እንደዛ ጽፈሽ ጊዜሽን አጥፍተሽ ካልታተመልሽና ካልተጠቀምሽ ተስፋ ያስቆርጣል። ለዛ ነው እንጂ መጽሐፉ ሪሶርስ ብዙ አለኝ መስራት ይቻላል። አሁን በዛ ጊዜም እንደውም ብዙ ሪሶርስ አልነበረኝም የሰራሁት። የ40 ዓመት የታመቀ እውቀት፣ ችሎታ፣ አቅም ያሉት መምህር ኖትና ወጥቶ ለትውልድ የሚሆን ነገር በቀጣይነት የሚሰራበት ብዙ ነገር ማውጣት ይቻላል። በዚህ ዘመኑም ብዙ እድሎችም ያሉበት ስለሆነና ባለድርሻ አካላት ይሄ የሚመለከታችሁ ሁሉ ይሄ እውቀት ይሄ የታጨቀ አቅም ወጥቶ ለትውልድ የሚደርስበትን ነገር ማሰብ እንዳለብን መረዳት እንችላለን። ቲቸር በስተመጨረሻ ሊሉን የሚፈልጉት ነገር ወይም ማስተላለፍ የሚፈልጉት መልእክት አለ? እንግዲህ ያው ባሉበት አንደኛ የማመሰግነው ያው ባለቤቴን ነው፣ ልጄን ነው። ከዛ ደግሞ ዶክተር እንዳለ ብርሃኑ ነው፣ ተስፋዬ መኮንን እና ለእኔ ቅን ሀሳቢዎችን በሙሉ ያው እንደው መጀመሪያ አንቺ አስበሽኝ ማንም ሳያስታውሰኝ አንቺ አስታውሰሽኝ እንደዚህ ላደረግሽልኝ በእውነት እግዚአብሔር እኔ ልከፍልሽ አልችልም። ምን ህይወቴን እንኳን ብሰጥ አይመስለኝም። ትልቅ ነገር ነው። ትንሽ ሊመስል ይችላል፣ በጣም ትልቅ ነገር ነው ማስታወስ። አንድ ሰው ይህን ያህል 40 ዓመት ማስተማር ከባድ ነው። በማስተማር ደረጃ አሁን ማስተማር ቀላል ይመስላል። የስንት ሰው ባህሪ ጸባይ ችለሽ ነው የምታስተምሪው። ትሰደቢያለሽ፣ ወላጅ ልግደልህ ይልሻል። እሱን ሁሉ ችለሽ ነው፣ ልሙት ብለሽ ነው። እኔ አሁን ለምሳሌ ብዙ ነገር ደርሶብኛል። በትምህርት ቤትም ህይወቴ ሁሉ ለመሰረተ ህይወት ሰጥቻለሁ። አንድ ጊዜ ሚኒስትሪ ሄጄ ያው የሆነ 97 ነው፣ ኃይለኛ ረብሻ ነበር፣ ተኩስ ነበር። ሁሉም ትምህርት ቤት ተዘግተዋል። እንደ አጋጣሚ ተኩስ የተጀመረው እኛ
ተስፋ ኮከብ ፈተና እየተፈተን ነው። በዛ ጊዜ አንዳንድ ወላጆች ነው ስልክ የተጀመረበት ጊዜ ነበር የሞባይል እና የለውም ወይ ስልክ እንዴት ገዝታችሁ መግዛት ካቃተው እንዴት ገዝታችሁ አሰጡትም ብሎ ትምህርት ቤቱን እየወቀሱበት ነው ወላጅ እና እኔ ማግኘት አልቻሉም። እኛ እዛ ታስረናል። ምግብ ከውጭ አንዳንድ ሰው ያን ጊዜ ምግብ ብትገዢ ርካሽ ነው ከሆቴል አምጥተውልን ነው ተማሪዎች የበሉት። ከዛ ፈተና ጨርሰን ህይወትሽንም ምንም ነገር ሳይል ልጆችም ሳይሞቱ እኔም ሳልሞት ይሄ አንዱ ሪስክ ነው። ለዛም መዓዛ የምትባል የሽፈራው ባለቤት እሷ ነበረች ያደረሰችን። እነሱ አሁን መመስገን አለባቸው እና የድሮ ለምሳሌ አቶ ጥላሁን ታምሜ ለምሳሌ አመት ሙሉ ደሞዝ ከፍለውኛል። ጭማሪ ሲኖርም ተጨምሮልኝ ነው። ለጥቅማ ጥቅም ሲኖር ጥቅማ ጥቅም ሁሉ ተሰጥቶኝ አመት ሙሉ እንትን ብሏል። እንደውም አንድ ጊዜ አይ ይበቃዋል ሚድን አይመስለንም ደሞዝ ይቋረጥ ሲባል አይ መቋረጥ የለበትም ክፈል ለምን ከፈላችሁ ከተባላችሁ እኔ እከፍላለሁ ብለው ሙሉጌታ የሚባለው አሁን አሜሪካ ነው ያሉት እሳቸው እኔ እከፍላለሁ በፍጹም መቋረጥ የለበትም ብለው እስከ መጨረሻው ከዛ ደግሞ ማገገም ሲጀምር እዚህ እየመጣሁ ደሞዜ እንዲከፈለኝ እየዋልኩ እንዲሄድ ሳላስተምር የተደረግኩበት እነሱን ላደረጉልኝ እነሱ ቢያደርጉልኝ ነው ህይወት የቀጠለው። ባያደርጉልኝ ኖሮ ሌላ ብስጭትም ይኖርና ህይወት የማይኖርም። ስለዚህ እነሱ ከእግዚአብሔር በታች ያደርጉልኝ ስለሆነ እነሱንም አመሰግናለሁ። ዶክተር እንዳለ ብርሃንም በእውነት በጣም ነው የማመሰግነው። ተስፋዬ መኮንን በጣም ነው የማመሰግነው። ትልቁን ግን የማመሰግንሽ አንቺ ነሽ። አንቺ ለዚህ አቅርበሽኝ አንቺ ነሽ ያስታወስሽኝ። ቤተሰቦችም በጣም ሰብለ እኮ እንደዛ አይነት ሲሆነች ምናምን ሲሉ ነበር ማታ። ይሄን አመሰግናለሁ። ማለት አሁን በስተመጨረሻ እንግዲህ አንደንተለ ቀጥሎ ይሄንን ነገር ባደርግ ቢመቻችልኝ እነዚህን ነገሮች ለኢትዮጵያ ልጆች ለዓለም ልጆች በማት በፊዚክስ ዙሪያ ይሄንን ነገር ማድረግ እችል ነበረ። አክሰሱ የለኝም የሚሉት እንዲሁም ደግሞ አሁን ከረንት ያሉበትን ሁኔታ ደግሞ ለተማሪዎቹ ለተመልካቾቹ በርሶች ብዙ ማዕድ ሲበሉ ለከረሙ ተማሪዎች ማስተላለፍ የሚፈልጉትን ነገር እንበልና እንግዲህ እኔ አሁን በራሴ አደርጋለሁ ከባድ ነው። እኔ አሁን እዚህ በኮንትራት ነው የምሰራው። ኮንትራትም እስከ ሰኔ ነው። ሐምሌና ነሐሴ አሁን ደሞዝ የለኝም እና ላዘጋጅ ብል በራሴ በእውነት የማይሆን ነገር ነው። የሚረዳኝ ከሆነ ሰው የሚረዳኝ ካለ የሚያግዘኝ ካለ የሚያሳትምልኝ ካለ መጽሐፍ ማሳተም በተለይ ሂሳብ ማሳተም እችላለሁ። ብዙ ለፈለጉት ክፍል ማሳተም መስራት እችላለሁ። ግን የሚያሳትም ያስፈልጋል። እኔ ጊዜን መስዋዕት ማድረግ ይችላል። እኔ እረዳሃለሁ የሚለኝ ሰው ካገኘሁ በእውነት ድሮ እባክህ አሳትምልኝ ነበር እናት ጥላሁን እና እኛ እናሳትማለን እባክህ ጻፍ እኛ እናሳትማለን ይሉኝ ነበር። አሁን እንደዛ የሚለኝ ሰው ካገኘሁ በእውነት ከመጽሐፍ ወደኋላ አልልም። ምክንያቱም ጊዜሽን አጥፍተሽ ሁሉም ነገር አድርገሽ የምትጠቀሚበት ከሌለ ችግር ነው። ምክንያቱም እኔ አሁን መሰረት ህይወት ስሰራ 40 ዓመት ሰርቻለሁ። ለራሴ ምንም ያደረኩት ነገር የለም። ብልጥም አይደለሁም። ለራሴ ምንም ስላላደረኩ አሁን እኔ ገንዘብ የለኝም። ገንዘብ እንትን ሌላው ብልጥ ነው። ሌላ ስራ እንትን ይላል። እኔ ሁሉ መሰረት ህይወት ነው። ስለዚህ በዚህ ነገር ተጎድቻለሁ። ምናልባት የማልጎዳበት ምክንያት ሌላው ምንድነው? እግዚአብሔር ያግዘኛል። አንድ እንደ በጣም ችግር ሲለኝ የሆነ ነገር ይመጣልኛል። በጣም ተስፋ ስቆርጥ የሆነ መጽናናት ይመጣልኛል። ስለዚህ ይሄ ከኔ አይደለም ከእግዚአብሔር ነው። የምሰራውም ከኔም ብቻ አይደለም እግዚአብሔር እየረዳኝ ነው። የምሰራውን ስራ ስለሚባርክልኝ ነው። ስለዚህ እንደዚህ አይነት እድል ካገኘሁ እኔ ጉልበቴን አልቆጥም። በጣም እናመሰግናለን። ከተወዳጁ ታታሪው ትጉ እና ቀዳሚ መምህር ምትኬ ከበደ ጋር ያደረግነው ቆይታ ይሄን ይመስላል። በቀጣይ ከሌሎች ፕሮግራሞች ጋር እስክንገናኝ መምህር ምትኬን ከልቤ አመሰግናለሁ። በእውነት ላሳዩኝ ክብር እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ሰላም